ሰላም ውድ የዩቲዩብ ተከታዮች እንደምን ናችሁ? እንደተለመደው በአዲስ ቪዲዮ ላይ ተገናኝተናል። የዛሬው ርዕሳችን ስለ ስማርት ኢኮኖሚ ነው። ስማርት ኢኮኖሚ ምንድን ነው? እንዴት ሊጠቅመን ይችላል? እነዚህን እና ሌሎች ጥያቄዎችን በዚህ ቪዲዮ እመልሳለን። ስማርት ኢኮኖሚ ማለት በዘመናዊ ቴክኖሎጂ የሚመራ በዲጂታል መሳሪያዎች የሚንቀሳቀስና በእውቀት ላይ የተመሰረተ የኢኮኖሚ ስርዓት ነው። ይህ አዲስ የኢኮኖሚ አወቃቀር በዋናነት በሦስት መሠረታዊ ነገሮች ላይ ያተኩራል። በስማርት ኢኮኖሚ ውስጥ የንግድ ሂደቶች በአብዛኛው በዲጂታል መንገድ ይከናወናሉ። ለምሳሌ ኦንላይን ሾፒንግ፣ ዲጂታል ክፍያዎች እና የኢንተርኔት ባንኪንግ። ይህ ሁሉ ንግድን ቀልጣፋ እና ተደራሽ ያደርገዋል። ኢኖቬሽን በስማርት ኢኮኖሚ ውስጥ ወሳኝ ሚና አለው። ድርጅቶች አዳዲስ የምርትና አገልግሎት ሐሳቦችን በማመንጨት የደንበኞቻቸውን ፍላጎት በተሻለ መንገድ ማርካት ይችላሉ። ይህም የተሻለ ውድድር እና እድገት ያመጣል። ዘላቂነትም የስማርት ኢኮኖሚ ወሳኝ አካል ነው። አካባቢን የሚጠብቁ እና ሀብትን በአግባቡ የሚጠቀሙ የንግድ ሞዴሎችን ማዳበር አስፈላጊ ነው። ይህ ለወደፊት ትውልድም የሚያገለግል ጤናማ ኢኮኖሚ እንዲኖር ያስችላል። ስማርት ኢኮኖሚ ለሀገራችን ኢትዮጵያ ብዙ ዕድሎችን ሊፈጥር ይችላል። በተለይም ወጣቶች በቴክኖሎጂ በመታገዝ አዳዲስ የሥራ ዕድሎችን መፍጠር ይችላሉ። የግብርና ዘርፍን በዘመናዊ መንገድ መምራት፣ የንግድ አሰራርን ማሻሻል እና አዳዲስ የገበያ ዕድሎችን መፍጠር ይቻላል። ለምሳሌ በሥራና ክህሎት ሚኒስቴር በሥራ ዕድል ፈጠራ ዙሪያ ትኩረት ከተሰጣቸው የስማርት ኢኮኖሚ የሥራ ዕድል ፈጠራዎች መካከል አንዱ የሪሞት ሥራ ዕድል ነው። ሙያተኞች ባላቸው ትርፍ ሰዓት ተጨማሪ ገቢ ለማግኘት፣ ሙያቸውን በክህሎት ለማሳደግ እና በሚመቻቸው ቦታ ላይ ሆነው ከአንድ በላይ ሥራዎችን እንደ አቅማቸው መሥራት የሚችሉበት አማራጭ ሲመቻች ለብዙ ሙያተኛ ዕድልን ተሰጠ። ሥራ በገቢም በክህሎት ልማትም ከዛሬ በበለጠ ነገ የተሻለ ለመራመድ ጥሩ። ነገር ግን ስማርት ኢኮኖሚን ለማዳበር አንዳንድ ተግዳሮቶችን መፍታት ያስፈልጋል። የኢንተርኔት መሠረተ ልማትን ማሻሻል፣ የዲጂታል ክህሎትን ማዳበር እና ተገቢውን የሕግ ማዕቀፍ መዘርጋት ያስፈልጋል። መንግሥት፣ የግል ዘርፍ እና ዜጎች በጋራ ሲሰሩ ስማርት ኢኮኖሚን በሀገራችን ማዳበር እንችላለን። ይህም የኢኮኖሚ እድገታችንን ያፋጥናል፣ የሥራ ዕድሎችን ይፈጥራል እና የሕዝባችንን የኑሮ ደረጃ ያሻሽላል። እስካሁን ስላደረጋችሁት ድጋፍ በጣም አመሰግናለሁ። ቻናላችንን ስለተከታተሉን እናመሰግናለን። በቀጣይ ስለ ስማርት ሞቢሊቲ እናያለን። ሰብስክራይብ፣ ላይክ እና ለጓደኞቹ ሼር እያደረጉ ይጠብቁን።